ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? በዛሬው ቪዲዮአችን ከላይ እንደተመለከታችሁት የእናት ፍቅር በምን ይተካ ይሆን? የህይወት ምንጭ የእናት ጥበብና መስዋዕትነትን እናያለን። ዓለም ስትፈጠር ፈጣሪ ለሰው ልጅ ከሰጣቸው ታላላቅ ስጦታዎች መካከል አንዱን ማለትም እናት የተባለችው ፍጡር እንቃኛለን። እናትነት በቃላት የሚገለጽ በዘመን የማይለካ በደመ ነፍስ የሚመራ ታላቅ የፍቅር አውታር ነው። ዛሬ የምናወራው ስለ ህይወት እምብርት ስለ እናትነት ጥበብ እና መስዋዕትነት ነው። አብራችሁን ቆዩ። ክፍል 1 የጡት ማጥባት የፍቅርና የህይወት ቅብብሎሽ። እናትነት ጉዞ የሚጀምረው በክብደት ሳይሆን በደም ስር በሚተላለፍ የህይወት ፍሰት ነው። እናት ልጇን ጡት ስታጠባ ያ ድርጊት የተራበን ሆድ የመሙላት ጉዳይ ብቻ አይደለም። እሱ የሰው ልጅ የመጀመሪያ የፍቅር ቋንቋ ነው። በዚህ ቅጽበት እናት የራሷን አካል ለልጇ የህይወት ምንጭ አድርጋ ትሰጣለች። ደሟን፣ ጉልበቷንና ወተቷን ለልጇ ጤንነት እድገት ታውላለች። የጡት ወተት በሳይንስ ደረጃ በበሽታ የመከላከል አቅሙ እንደሚያጎለብት ይታወቃል። ነገር ግን ከዚህ በላይ ያ የጡት ማጥባት ጊዜ የእናት እና የልጅ የመንፈስ ትስስር የሚፈጠርበት አውደ ጥናት ነው። የልጇ ትንፋሽ ድምፅ በእናት ጆሮ ውስጥ እንደ ሰላማዊ ዜማ ይሰማል። እናት የልጇን ደህንነት በመጠበቅ ስሜት ውስጥ ትሰጥማለች። ይህ የጡት ማጥባት ጊዜ እናት አንተ ደህንነት የተጠበቀ ነው፣ ዓለም ለአንተ የተዘጋጀች ናት የምትልበት የጸጥታ መገለጫ ነው። እያንዳንዱ የጡት ማጥባት ደቂቃ የእናትነት መስዋዕትነት፣ ትዕግስት እና ማለቂያ የሌለው የፍቅር በድጋሚ የሚያረጋግጥ ነው። ክፍል 2 እናቶች ስውር ሳይንስ የብልህነት ጥበባቸው። ብዙ ጊዜ የእናት ብልህነት እንደ ቀላል የዕለት ተዕለት ተግባር እናየዋለን። ነገር ግን እናትነት ማለት እጅግ ውስብስብ የሆነ የህይወት ሳይንስ ነው። ይህ የብልህነት አይነት በካምፓስ ወይም በመጽሐፍ አይገኝም። ይህ የመጣው ከአንድ ትልቅ የፍቅር ምንጭ ነው። እናት የምትለየው የብልህነቷ ጥልቀት ነው። ልጇ ሲያለቅስ እናት የምታነበው የአይን እይታውን ነው። የምትረዳው የትንፋሹን ለውጥ ነው። ይህ ድንገተኛ መረዳት አይደለም። ይልቁንም ከዓመታት የልጇን አካል፣ ስሜት እና ፍላጎት ከመጠበቅ የመጣ የልብ ዕውቀት ነው። አንድ ልጅ ሲታመም እናት የምትሆነው ነርስ ብቻ አይደለችም። የስነ ልቦና ባለሙያ፣ የሕክምና አማካሪ እና የምትደገፍበት ብቸኛዋ ምሰሶም ናት። እናቶች ስህተትን ለመከላከል የሚያሳዩት ጥንቃቄ ልክ እንደ አንድ ታላቅ ስትራቴጂ ነው። ከችግር በፊት መድረስ፣ አደጋ ቀድሞ መገመት እና ለልጇ ደህንነት ስትል የምትወስዳቸው ውሳኔዎች፣ እነዚህ ሁሉ ከምክንያታዊነት በላይ የሆኑ በፍቅር የተገነባ የእናትነት ጥበብ መገለጫ ናቸው። አንድ ልጅ ሲያድግ የቱን መንገድ መከተል እንዳለበት ማሳየት፣ በህይወት ውጣ ውረድ ውስጥ ሲወድቅ ተስፋ እንዲቆርጥ አለማድረግ እና በራስ የመተማመን ስሜት እንዲኖረው ማድረግ የእናቶች ትልቁ የብልህነት ውጤት ነው። እናት ልጇ የምታስተምረው ትምህርት በትምህርት ቤት ከሚሰጠው ትምህርት የበለጠ ለህይወት ይበጃል። ምክንያቱም ያ ትምህርት ከልብ ወደ ልብ
የሚተላለፍ የህይወት ትርጉም የሚያስረዳ እና ሰው የመሆንን ምስጢር የሚያስተምር በመሆኑ ነው። ክፍል 3 የመስዋዕትነት ጥንካሬ፣ የክብደት ትንሽ ሸክም። ብዙ ጊዜ የእናትን ጥንካሬ የምንለካው በንግግሯ ሳይሆን በዝምታዋ ነው። እናትነት ከባድ፣ ብዙ ጊዜ የማይታይ መስዋዕትነት የሚጠይቅ ነው። ለልጇ ስትል እናት የራሷን ህልም በጓዳ ውስጥ ታስቀምጣለች። የራሷን እንቅልፍ ትሰጣለች። የራሷ ደስታ ከልጇ ደስታ በታች ታስቀምጣለች። ልጆቿ በሚያድጉበት እያንዳንዱ የህይወት ምዕራፍ እናት የራሷን ማንነት በእነሱ ውስጥ እየሸመነች ነው። የእናትነት መስዋዕትነት ትልቁ ጥንካሬ በደከመችበት ቅጽበት ሁሉ ይህ ሁሉ ለልጄ ነው ብላ በድጋሚ ስትነሳ ነው። የህይወት አውሎ ነፋስ ሲነሳ እናት ልጇን እንደ ጥላ ትጋርዳለች። ዝናብ፣ ብርድ፣ ራብ እና ጭንቀት ቢኖሩም እናት ያ ሁሉ ሸክም በሷ ላይ እንዲያርፍ ትፈቅዳለች። ልጆቿ ግን ደህና እንዲሆኑ። ይህ ፍቅር ከምንም በላይ የሚከብድ ነገር ግን እናት እንደ ትልቅ ክብር የምትሸከመው መስዋዕትነት ነው። በፊቷ ላይ የሚታዩ የመጨማደድ መስመሮች የፈራረሱ ጊዜያት ሳይሆኑ የድል ካርታዎች ናቸው። ለእናት የልጇ ስኬት የራሷ የህይወት ትርጉም ነው። እንዲህ ያለ ፍቅር ያለው ፍጡር ምድር ላይ ያለችው እውነተኛ ጀግና ናት። 4ኛ የእናት ውበት ከውጫዊ ገጽታ ባሻገር የሚታይ መለኮታዊ ክብር። ዓለም ውበትን ሲገልጽ በወጣትነት፣ በቆዳ ጥራት ወይም በውጫዊ ቅርጽ ይለካል። ይህ ግን የውበት ግማሽ እውነት ብቻ ነው። እውነተኛ የሰው ልጅ ውበት የሚለካው በነፍሱ ጥልቀት ነው። የእናት ውበት የሚታየው በልጇ ማልቀስ የደነገጠችው የዓይኖቿ ስስት ውስጥ ነው። የምትመለከተው ለልጆቿ ስትል የለፋችውና ያደጉትም እጆቿ ላይ ነው። እናት በሕይወቷ ውስጥ የምታልፍባቸው ውጣ ውረዶች በፊቷ ላይ የሚታዩት እነዚህ ትናንሽ መስመሮች የደረሰችባቸውን የድል ካርታዎች ናቸው። እያንዳንዱ መስመር የራሱ ታሪክ አለው። አንዱ ለልጇ ስትል ያሳለፈችውን እንቅልፍ የለሽ ሌሊት ይተርካል። ሌላኛው ለልጇ ብላ የተወጣችውን የጭንቀት ማዕበል ያሳያል። እነዚህ ምልክቶች እናት አትደብቃቸው፣ ምክንያቱም እያንዳንዱ መጨማደድ ለልጇ የከፈለችው መስዋዕትነት ምስክር ነው። ይህች እናት በውበት ውድድር መድረክ ላይ አትታይም ይሆናል፣ ነገር ግን በልጇ ሕይወት ውስጥ እሷ ናት የውበት መለኪያ። ልጇን ስታቅፍ የሚታየው ሰላም፣ እኩለ ሌሊት ተነስታ ስታጫውት የሚታየው ትዕግስት፣ የቤት ውስጥ ችግር በብልሃት ስትፈታ የሚታየው ጥበብ፣ ይህ ነው እውነተኛ የውበት ምንጭ። የእናት ውበት ከጊዜ ጋር አይደበዝም፣ ይልቁንም እየጠነከረ እና እየጠለቀ ይሄዳል። ልክ እንደ ተወለወለ ወርቅ በጊዜ በፈተና እየጠራ የሚመጣ ውበት ነው። በማጠቃለያ ዛሬ በእናታችሁ ሕይወት ውስጥ ስላሉ እስኪ እንደገና እዩዋቸው። ያቺ እናት የሰው ልጅ መጀመሪያ ናት። ለሰው ልጅ ሕልውና መሰረት ናት። ስንት ስህተት ብሰራ፣ የትም ሄደህ ብቀር የምንመለስበት ብቸኛዋ ወደብ
እናቷ እናት ናት። ክብር ለእናትነት፣ ክብር ለዚህ ውድ መስዋዕትነት። እናቶቻችን እንውደድ፣ እናክብር። ምክንያቱም ያለ እናት ዓለም የለችም፣ ያለ እናት ሕይወት የለችም። የሰው ልጅ የዘመን ጉዞ በእናቶች ፍቅር መታነጽ እናስታውስ። ይህ ቪዲዮ ልባችሁ ከነካው ለሌሎች እናቶች አክብሮታችንን ለማሳየት ቪዲዮውን ላይክ ያድርጉ። ለተጨማሪ የህይወት ትርክቶች ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብራችሁ ስለነበራችሁ እናመሰግናለን።